ያገለገሉ ተሽከርካሪዎች ሽያጭ ጨረታ ማስታወቂያ። ሚድሮክ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ለተለያዩ አገልግሎቶች ሲጠቀምባቸው የነበሩ ተሽከርካሪዎችን ባሉበት ሁኔታ በግልጽ ጨረታ በማወዳደር መሸጥ ይፈልጋል። ስለሆነም ተሽከርካሪዎቹን ለመግዛት የሚፈልጉ ተጫራቾች አዲስ አበባ ሚሊኒየም አዳራሽ ጨረታው በአዲስ ዘመን ጋዜጣ ከወጣበት ከታህሳስ 23 ቀን 2018 ዓ.ም ጀምሮ እስከ ጥር 2 ቀን 2018 ዓ.ም ድረስ በአካል በመቅረብ የጨረታ ሰነዱን የማይመለስ 500 ብር በመክፈል መግዛት የሚችሉ ሲሆን በጨረታ ሰነዱ ላይ የተቀመጡ መስፈርቶችን በማሟላት ጥር 5 ቀን 2018 ዓ.ም ከጧቱ 2 ሰዓት ተኩል ጀምሮ እስከ ረፋዱ 4 ሰዓት ተኩል ድረስ የመረጡትን ተሽከርካሪ ዋጋ በታሸገ ኢንቨሎፕ በማዘጋጀት አዲስ አበባ ቦሌ ሚሊኒየም አዳራሽ ለዚሁ በተዘጋጀው ሳጥን ውስጥ ማስገባት ይችላሉ። ጨረታው በዕለቱ 4 ሰዓት ተኩል ተዘግቶ ጥር 5 ቀን 2018 ዓ.ም ከረፋዱ 4 ሰዓት ከ45 ይከፈታል። ድርጅቱ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ የተጠበቀ ነው። ሚድሮክ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር